አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ አድማጭ ተመልካች ተከታታዮቼ እንደምናችሁ? ሰላም ናችሁ? ደህና አደራችሁ? እንግዲህ ውሏችሁና ዘመናችሁ በወደደው መልኩ ያደርግላችሁ እያልኩኝ አንድ ነገር ለማስቸገር ያው ፈለኩኝ። ያው ማስቸገርም እንዴት ነው? አልহামዱሊላህ ረብል ዓለሚን እኔ ያው እስላም ኢንሻአላህ እስልምናን እመኛለሁ። እስልምናን እየተገዛው ነው አልহামዱሊላህ ረብል ዓለሚን። ነገር ግን ያው ሰዎች በደረጃቸው ይለያል። ፈጣሪ በነገረን መሰረት ምናልባት እስቲ ይሄን ንግግሬን የምትሰሙ በሰማይም ሆነ በምድርም የትም ቦታ ሆናችሁ ይሄንን መገንዘብ ወይ መስማት ድምጼን የሚችሉ ሁሉ የትኛውም ቦታ ያላችሁ በፈጣሪ አማካኝነት የምታዳምጡን ወይም ደግሞ የምትሰሙኝላችሁ ለእናንተ ያው እንግዲህ ሊጠይቅ የፈለኩት ነገር ጸሎት እንድታደርጉልኝ ነው። ያው ነፍስያዬንም ያስቀደምኩበት ምክንያት ዋናው ነገር ያው የሰው ልጅ ማንም ሰው መጥቀም ወይም ደግሞ መርዳት የሚችለው ያው ለራሱ መልካም ወይም አንድ ሰው ለምሳሌ እንበል ሰው ርዳኝ የሚባለው ገንዘብ ሲኖረው ነው ርዳኝ የሚባለው ማለት ነው። እኔም መቆሚያዬና መቃሚያዬን እንዲያሳምርልኝ ነገሬን ሁሉ ዲኔንም ያው አጥብቄ የሚይዝበትን መንገድ ያው በራሱ ኃይል እንዲረዳኝ ፈጣሪ አላህ ሱብሃነሁ ወተዓላ ያው ነፍስያዬን ያስቀደምኩት ዋናው ነገር በጥቅሉ ይሄ ነው። ከዛ በማስቀጠል ደግሞ ያው ለአላህ ጀለ ጀላሉ ያው 7 ምድር እንዳለ 7 መሬት እንዳለ ያው በራሱ ቃል ነግሮናል። ይሄንን በቀላሉ 7 አንደኛውን ሰማይ ለመውጣት ወይም ለመውረድ 500 ዓመት የሚያስፈልገው ሲሆን እንደገና ደግሞ ቀጥለን ደግሞ በገይብ ሳናይ ምንም ሳንረዳ ፈጣሪ ያው መኖሩን አምነን በዛኛው ዓለም በየስራችን የሚመነዳ ሰዎች እንደሆናችን ሁሉ ይህንንም እንዲያገራልኝ ለእናንተም ደግሞ ያው የቆምኩበት ቦታ አስተማማኝ ሆኖ አላህ ሱብሃነሁ ወተዓላ ይዤ የሚናገረው ሁሉም ነገር እንዲያገራልኝ ከዛ በኋላ ያው ለእናንተም ያው ለሚችለው ያው እንዲለምን ጸሎት እንዲያደርግ ነው። እንግዲህ ለሞት ለአባት ለእናቶቻችንም ለነሱም አላህ ጀነቱል ፊርደውስ ይስጣቸው። ያለውንም ደግሞ ምእመናን ሁሉንም ሙስሊም እንዲያደርገው በሱ አንድነት በሱ ኃያልነት የሚያምን ፍጡር እንዲሆን ይሄንን በማስገንዘብ ነው ያው ዱዓ አድርጉልኝ ያልኩት። ዱዓ አድርጉልኝ ያ ጀማዓ። ብዙ ሀጃ አለብኝ፣ ብዙ ነገር አለብኝ። ከዚህ በፊት ያሳለፍኳቸው ነገሮች ወደሱ ተውባ አድርጌ እንደተመለስኩኝ ነፍስያዬን እንዲያረጋልኝ በሱ መንገድ እንዲያጸናልኝ ዱዓ አድርጉልኝ። እኔ በተቻለኝ መጠን ሁሌም ለእናንተ ለሰው ዘር በሙሉ ሰላምን ደግነትን እመኛለሁ። ዱዓ አድርጉልኝ እላለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጤና ይስጥልኝ በያላችሁበት ፈጣሪ መልካም ነገራችሁን ደግ ነገራችሁን እንዲያሰማኝ ዘወትር እመኛለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።